ዛሬ ይዤላችሁ የመጣሁት የዩቲዩብ አከፋፈት ለጀማሪዎች ነው። ስለዚህ ይህንን ከማድረጋችን በፊት እቺ አፕሊኬሽን ያስፈልገናል። እቺን አፕሊኬሽን ፕሌይ ስቶር ላይ ታወርዳላችሁ ማለት ነው። ኮምፒውተርም ያላችሁ ችግር የለውም፣ አንድ አይነት ነው አሰራሩ። ስለዚህ አሁን ዴስክቶፕ ሳይት ፍለጋ ነው የሁላንም የምናደርገው። ስለዚህ ይሄን አፕሊኬሽን ታወርዳላችሁ። እኔ ደግሞ ኮመንት ሴክሽን ላይ አስቀምጥላችኋለሁ። ልክ አፕሊኬሽኑ ከጨረሰ በኋላ ዌብሳይቱ ይሄን ይመስላል። youtube.com ብለን እንገባለን። ሰርች በተን ላይ ይሄን ይመስላል። ከፈተልን። አሁን እዚች ጋር እንደምታዩት እቺ ምልክቷ ላይ ዲስክቶፕ ሴት የምትለውን እንነካታለን ማለት ነው በእጃችን። አያችሁት አይደለ? ከስልክ ወደ ዲስክቶፕ ሳይቱን ቀየረው ማለት ነው። ጫፍ ላይ ያለው አሁን የነካሁትን ስትገቡ ደግሞ ጉግል አካውንት ኢሜይላችሁን እንድታስቀምጡ ይጠይቃችኋል ማለት ነው። እዚች ጋር ኢሜይል የከፈቱን ኢሜይል እናስገባለን፣ ፓስወርድ እናስገባለን። ከዛ ካንሰል ምትሏን እዚህ ሲመጣላችሁ ካንሰል ትሉታላችሁ። እንዲቆይና ወደ ዲስክቶፕ ሳይት ይቀይሯል ማለት ነው። ስለዚህ እዚች ጋር ጫፍ ላይ ያለችውን ደግሞ ስትነካው ደግሞ ዩቲዩብ ለመክፈት ደግሞ ቻናላችን ለምንከፍትበት እቺኛውን ትመጣልናለች። እኛ ያሰብነውን ስም እናስቀምጣለን ማለት ነው። እኔ ደግሞ አሁን የፈለኩት የህፃናት ቻናል ነው የፈለኩት። ስለዚህ እዮሃ ኪድስ ስለዋለው እንደምታዩት ከዛም በኋላ ይኸው ሰማያዊን ስንነካት ቀጥታ ይከፍትልናል ማለት ነው። በጣም አሪፍ እያያችሁት ነው አይደል? አሁን ቻናላችን ከፍተናል ማለት ነው። አሁን ደግሞ እቺን አሁን የነካዋትን እንነካታለን። ቀጥታ ዩቲዩብ ስቱዲዮ ውስጥ ይወስደናል። ዩቲዩብ ስቱዲዮ ውስጥ እንዳስገባን አሁን ይሄ ቪዲዮ ፖስት ለማድረግ ነው። ስለዚህ እኛ ቪዲዮ ፖስት ማድረግ አይደለም የፈለግነው። የምነካትን እያያችሁ ሁላችሁም ታደርጋላችሁ ማለት ነው። ዙም ላድርገውና በደንብ አሳያችኋለሁ። አሁን እዚች ጋር የምታዩት ሁለቱም አፕሎድ የሚል አለ። ስለዚህ ታችኛ ያለው ፕሮፋይል ፒክቸራችን የምናስገባበት ነው። ከላይ ያለው ደግሞ ባነር የምናስገባበት ነው ማለት ነው። ስለዚህ ምንም ውስብስብ ነገር የለውም። ስለዚህ እናንተ ያዘጋጃችሁት ፕሮፋይል ሲኖር እሱ ላይ ታደርጋላችሁ። አሁን ገንዘብ እየሰራልን ስላልሆነ ገንዘብ እንዲሰራልን ደግሞ በኢትዮጵያ ስለማይሰራ ቀጥታ ሰሌክት እናደርግና ካንትሪውን እንቀይራለን ማለት ነው። እንደምታዩት ሁሉም ሀገር አለው። ኢትዮጵያ ግን ስላልተፈቀደላት ወደ ሌላ ሀገር እንቀይራለን። እኛ ዩኬ እናደርገዋለን ማለት ነው። ሴቭ እንለዋለን። ቀጥታ አያችሁት አይደለ? እንዳለ ከፈተልን ማለት ነው። ይሄ ቻናል ብር የሚሰራ ቻናል ነው ማለት ነው እንደምታዩት። ስለዚህ አሁን ምንድነው የሚቀረን? ቬሪፋይ ስልክ ቁጥር ቬሪፋይ ማድረግ አለብን። ምክንያቱም ተምብኔልም ስንሰራ በቃ አንዳንድ ነገሮች ስንሰራ ስለሚያስቸግር ማለት ነው። ከዛም በኋላ እዚህ ላይ ቻናል የሚለው ላይ ገብተን ያው ሶስተኛው ላይ ማለት ነው። ከዛም በኋላ ስልክ ቁጥርን ለመንካት ስልክ ቁጥራችን እዚህ ላይ እናስገባለን። አሁን እንዴት ቴስት ስላልነው ወደ ኢትዮጵያ እንመልሰዋለን። እኛ የምንከፍተው በኢትዮጵያ ስልክ ቁጥር ስለሆነ ማለት ነው። እንዳየት ኢትዮጵያ እንፈልጋትና ቀጥታ ስልክ ቁጥራችን እዛ እናስቀምጣለን። ቁጥራችን ካስቀመጥን በኋላ ኔክስት የሚለውን ስንነካ ሜሴጅ ይላክላል። ያ ሜሴጅ መተን ኮፒ እናደርጓለን ማለት ነው። እዚህ ላይ መጨረሻ ላይ በቃ ይኸው ቬሪፋይ ሆኗል ማለት ነው። ከዚህ በኋላ ገንዘብ መስራት ይጀምራል።